በምድር የወደቀው ሁሉ መናፍስት መላእክት የኢየሱስን ስም እንድንጠራ አይፈልግም። ሁል ጊዜ የኢየሱስን ስም ማንቋሸሽ በሰው ሆኖ በፖለቲካ በዘር በሃይማኖት መስሎ ዲሞክራሲ መስሎ ነው የሚመጣው። ምክንያቱም ኢየሱስ ጌታ እንዲሆነ አዳኝ እንዲሆነ ሰው ልጅ እንዲመሰክር ከዘላለም ገሃነም ከዛ ከዲን እሳት እንዲድን ጌታን አይፈልግም። ለሱ የተፈረደበት ስለሆነ ማለት ነው። ዛሬም እንመለከታለን ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት በፊት መዳን ስራ ሰርቶ ወደ ሰማይ ካረገ በኋላ ሰውና እግዚአብሔርን የማስታረቅ ስራ ካረገ በኋላ እንግዲህ የዛሬ 2000 ዓመታት ክርስትና ተነስተዋል። በዚህ ክርስትና መሃል ላይ እንደ ጣውንት ሆኖ ብዙ ሃይማኖቶች ተነስተዋል። ታዲያ እነዚህ የተነሱ ሃይማኖቶች ኢየሱስ ክርስቶስ ጌታ እንዳልሆነ የኢየሱስን ማንነት የሚያንቋሽሽ ነው። በቃ ይህ የቀደመው እባብ የሚባለው ደግሞ ታላቁ ዘንዶ የሚባለው ይህ የወደቀው መናፍስቶች ኢየሱስን ስም ሰው እንዲጠራ እንድድን አይፈልግም። ሁሉ ጊዜ ያንን ስም እንድንጠራ አይፈልግም። ብዙዎች ዛሬ የ80 ዓመት የ30 ዓመት የ20 ዓመት የ15 ዓመት የ8 ዓመት ክርስቲያን ልትሆኑ ትችላላችሁ። ግን ይህንን ስም መጥራት ግዴታ ነው። ዲሞክራሲ አይደለም። ሃይማኖትን ለማስፋፋት አይደለም። እኛ ምንጠራው አዳኝ ስለሆነ ለሰው ልጆች በቃ ኢኒቴሽን ስለሆነ በቃ አስፈላጊ ስለሆነ ስለዚህ የመዳን መንገድ ኢየሱስ ነው። ኢየሱስ ክርስቶስ መዳን ብቸኛ የእውነት መንገድ ነው። እኔ በዚህ ሶሻል ሚዲያ ላይ ሳልንተባተብ እናገራለሁ። ክብር ለኢየሱስ ይሁን። ኢየሱስን ሁላችሁም በልባችሁ አምናችሁ በአፋችሁ መስክራችሁ ከዛ ህይወት ከዛ ቆሻሻ ህይወት ውጡ። ኑ ኢየሱስ ያድናል። ወደ ህይወት ብርሃን ኑ ነው የሚለው። መከራችሁ ይሄ ነው። እኔ ቀመስኩትን ቅመሱ ነው የሚለው። ኢየሱስ ሃይማኖት አይደለም። ኦርቶዶክስ፣ ካቶሊክ፣ ሙስሊም፣ ፕሮቴስታንት ወዘተ አይደለም። ኢየሱስ ብቸኛ ህይወት መንገድ ነው። አመሰግናለሁ።